አልታገስሽም። ስነ ስርዓትሽን ያዥ። እንዴ ወዴት ነው ደግሞ በጠዋት የተነሳሽው? ጌታ አዲ ረስተኸው ነው? ዛሬ እኮ እንግዶች አሉብን። ጀመራችሁ ደግሞ እነዚህ ልጆች። ምንድን ነው? ጭራሽ ብለሽ ያሰርሽን ልጅ ትመቻለሽ እንዴ? ምን አይነት ጥጋብ ነው ይሄ? ህፍረት እንኳን የሚባል ነገር የለሽም። ግን እኮ መልስ እንዳትሰጪኝ ህይወት በቃሽ። ምን እያደረክ ነው? እቺን ሰራተኛ ብለህ ከልጅ አስበልጣ እኔንም ልታወዳድረኝ ነው? ፈሪያ ነው ስማ። ህይወት ከዚህ በኋላ እንደዚህ አይነት ነገር እንዳታደርጊ። ግን እኮ አባዬ ህይወት ልክ ናት። አንቺ ዝም በይ። ህይወት ደግሞ ስሚ፣ ለመና ብቻ አይደለም እናት እንድትሆን የምፈልገው። ፈሪያም ልጄ ናት። አባዬ ለምን እንደዚህ ያደረክ ያለው? እኔ እኮ ነኝ ልጅ። በዛ ላይ ደግሞ ያደረገችውን ነገር ስለማታውቅ ነው። እየሰማሽ ነው? ይኸውልህ አንቺን አይደለም ፈሪያን ነው። ፈሪያ ምን እንደተፈጠረ ንገሪ። ምን? ቆይ ለምንድን ነው የማታዳምጠኝ? ምክንያቱም ከአንቺ የበለጠ ፈሪያን ስለማምናት። እንደውም አንድ ነገር ልንገርክ፣ እዚህ ቤት ከሰራተኛ በታች ነው መኖር በጣም ነው እሺ አስጠላኝ። ታዲያ ምን እያደረክ ነው? ህይወት የዚህ ቤት ነገር ገና አልገባሽም እና አልፈርድብሽም። እውነት ነው እሱስ ምንም አልገባኝም። መናዬ መግባት እችላለሁ? ደህና ነሽ ፈሪያ? ደህና ነኝ። ምንም አልሆንኩም። በህይወት ስምን ይቅርታ ልጠይቅሽ። አይ ደግሞ ልክ ናት። ምንም ቢሆን ሰራተኝነቴን መርሳት የለብኝም። ትዝ ይልሻል ፈሪያ ለመጀመሪያ ጊዜ የቤተሰቦችሽን ታሪክ ስትነግሪ ምን እንዳልኩሽ? አዎ በደንብ ትዝ ይለኛል። ከዚህ በኋላ ልጅሽ እንደሆንኩና እንደ አባት እንደምትጠብቀኝ ቃል ገብተልኝ ነበር። አዎ ቃል ገብቼልሻለሁ። ምንም እንኳን ረጅም ጊዜ ቢሆንም እንደ ልጅ አይሻለሁ፣ እንደ አባት ደግሞ ጠብቅሻለሁ። ፈሪያ ለምንድን ነው የምታለቅሽው? በህይወት ምክንያት ነው? ህይወት ተጋብተን እዚህ ቤት ከገባች ገና ትንሽ ጊዜ ሆነ። ስለዚህ አትቀየሚያት። አይ አይደለም፣ እሱም ይገባኛል። እና ምንድን ነው የኔ ልጅ? አይ ደስ ብሎኝ ወይ ደግሞ የእውነት አባቴ እንድትሆን ተመኝቼ ነው። እምባዬን እኮ ማስቆም አቃተኝ። ነይ እስኪ ቀፊ። ደግሞ የምር ልጄ እንደሆንሽ ነው የሚሰማኝ። የምር አባቴ ስለሆነ ይሆናል። ምን አልሽ? ምንም ማለቴ እኔም እንደ አባት ነው ማይክ። እሺ አሁን በአንቺና በመና መካከል የተፈጠረውን ነገር ንገሪ። ኧረ ምን ዝም ብሎ ጭቅጭቅ ነው። እኔ መታገስ እችል ነበር። አሁን እጄ ይቅርታ ጠይቃታለሁ። ምን አለ ልጅ ከአንቺ ብትማር። ይህኔ ክፍሏን ዘግታ እያማረረች ይሆናል። ቆይ አባቴ ለምንድን ነው እኔ እንደዚህ የሚጠላኝ? ቆይ እኔ ምን አደረግኩት? የኔ ጥፋት ምኑ ጋር ነው ንገሪ። አላውቅም የኔ ልጅ ለምን እንደሚጠላሽ እኔ ራሱ ግራ ነው የሚገባኝ። ማናት እቺ ፈሪያ ናት ምናምን የሚሏት ገረድን ነው የሚወደው እሱ። አባቴ ሁሌም እንደዚህ ነው። ሁሌም እኔን እንደ ገፊ ነው የሚይ። ገፊ ምን ማለት ነው ደግሞ ይሄ? እስኪ በደንብ አብራራትሽ ንገሪኝ። ተይው በቃ አምልጦኝ ነው ማለቴ ዝም ብሎ ነገር ነው። ለምንድን ነው የምትሸሺኝ? አሁንም እንደርቁ ሰው ነው እንደምታይ? አይ እንደዛ አይደለም። በያ እንደዛ ከሆነ ንገሪኝ። ምንም የለም ዝም ብሎ ነገር ነው። ዝም ብሎ ነገርማ አይደለም። እኔ ታዴን አግብቼ እዚህ ቤት ከገባው ሰዓት ጀምሮ
አንቺና ታዲ የሚያጋጫችሁ ብዙ ነገር አለ። አይወደኝም እኮ። ለምን? እንደምታውቂው ታዲ እኔ እንድጠይቀው አይፈልግም። ይኸውልሽ የኔ ቆንጆ፣ እኔ እኮ የእውነት እናት መሆን ስለምፈልግ እኮ ነው ከአንቺ ጋር እንደዚህ መግባባው። እናቴና ታዲ በጣም የሚዋደዱ ባለ ትዳሮች ነበሩ። ታዲ በጣም ልጅ ወድ ስለነበር ዶክተሮች ለእናቴ ጤና እንደሚያሰጋ ቢነግሯቸውም ለመውለድ ተስማሙ። እሺ ከዛ ማን የተወለድኩ እና ለምን ይጠላኛል ብለሽ አሰብሽ? ያው ማለቴ ለምን ይጠላሻል? ምክንያቱም እኔ ስወለድ ሞተች። ግን እኔ ጥፋት ምኑ ጋር ነው? ሁሉም ነገር ይስተካከላል። ደግሞ ከእንግዲህ በኋላ እናቴ ብለሽ መጥራት ትችያለሽ። በያውን አባትሽ እየጠራሽ ነው። ቶሎ ፈጠን ብለሽ ሂጂ። እውነትም ገቢ መና። አቤት። ይኸውላችሁ ምክንያቱም ምንም ይሁን ምን ሁለታችሁ ልጆቹ ናችሁ። ዛሬ ደግሞ ትልቅ እንግዳ እንቀበላለን። እንዲሁ ናችሁ ደግሞ እንግዳ መቀበል አንፈልግም። መና ይቅርታ አድርጊልኝ እባክሽ። አስመሳይ መና ስራት ይቅርታ እየጠየቀችሽ ነው። እሺ ይቅርታ አደረኩላት። አሁን ልጅ ወዴት ነው? እንደተለመደ ወዴት ነው ልትለኝ ነው? ሻወር ቤት ነው። የትም አልሄድም። እቺ ልጅ አልተረጋጋለች አይደል? አሁን ደህና ትሆናለች። ትንሽ ቆይታ ትረጋጋለች አይደል? ፈሪያ ዛሬ እረፍትሽ ነው አይደለ? የምን እረፍት ነው ታዲያ በዛሬ ቀን? ህይወት እዚህ ቤት የማታውቂው ነገር አለ። ፈሪያ በየ15 ቀኑ አያቶቿ ሄዳ ትጠይቃለች። እኔ ስለሷ ምን አገባኝ? ማለቴ ታዲ ዛሬ እኮ ረስተኸው ነው? ትልቅ እንግዳ እኮ ነው ያለብን። አዎ ታዲ ሌላ ጊዜ መሄድ እችላለሁ፣ ችግር የለም። አይሆንም ትሄጃለሽ። እዊ እንግዳ እንዳለን አልረሳሁትም፣ ግን ደግሞ ለስራው አንቺና ማና ትበቃላችሁ። ግን እኮ ጋርሺ ፈሪያ አይሆንም አልኩሽ። አይሆንም። እሺ ለኔ ቆንጆ ምንድን ነው የምታስቢው? ታዲዬ ስለ እንግዳው እየተጨነቅኩ ነው። ህዊ ምንም አታስቢ። ትልቅ እንግዳችን በጥሩ ሁኔታ እንቀበለዋለን። ሄሎ ወይ እንዴት ነሽ? መቼስ እንደምመጣ ለማረጋገጥ ነው የደወልኩት። አታስቢ፣ አሁን እመጣለሁ።
አንዴ ላዋራሽ እችላለሁ? ምን ፈልገሽ ነው? ሻወር እየወሰድኩ ነው። ተይ እባክሽ፣ አንቺ በዚህ ሰዓት ሻወር እንደማትወስጂ ያውቃለሁ። አውቀሽ ነው ሻወሩን የከፈትሽው አይደል? ምንድን ነው? እያለቀሽ ነው አይደል? ይሄ ልትይኝ መጣሽ? አይ አይደለም። እሺ እየሰማሁሽ ነው። ምንድን ነው? ቆይ ታርቀናል አይደል? ማለቴ ይቅርታ አድርገሽልኛል? አዎ አድርጌልሻለሁ። እሺ እሱን ታዩና ይመጣል የተባለው ዛሬ ነው አይደል የሚመጣው? እንደሽ ከሆነ በጉጉት ልትሞቺ ነው። ቆይ ምንድን ነው? ከኔ ጋር ለመፎካከር እየሞከርሽ ነው? ወይ መና ተይኝ በእናትሽ፣ እንደዚህ ንግግር አትናገሪ። አንቺ ራስሽ ተይኝ። ቆይ ስራ የለሽም እንዴ? በቃ ዞር በይልኝ በእናትሽ። ሂጂ ከዚህ ጋር። ታዴ ይሄ ቆይ አንዴ ልጨርስ። ስለ ስራ ጉዳይ ላወራህ እኮ ነው። አንቺ ደግሞ ከመቼ ወዲህ ነው እኔ ስራ ውስጥ መግባት የጀመርሽው? እኔ አንተ ስራ ውስጥ አልገባም። እንደውም በተቃራኒው አንተ ነህ ስራውን የምታቆመው። ግራ እያጋባሽ ነው። ታዲያ ማን ሊሰራው ነው ስራው? እንዴ ዛሬ የሚመጣው እንግዳ ለምን ወደዚህ እንደሚመጣ ረሳህ እንዴ ታዴ? ረስቼው። እንዳልሽው አይነት ልጅ ከሆነ እውነት ነው ብዙ ያግዘኛል። ስለሱ ምንም እንዳታስብ፣ ሙሉ በሙሉ እርግጠኛ ነኝ። እንደዛ ከሆነ ትኩረት ሚስቴና ልጆቼ ላይ ማድረጌ ነው። ምን አለ ታዴ ልጄ ብቻ እንኳን ብትል። ህይወት በደንብ አድምጪ። ወድጄሽ ነው ያገባሁሽ። እስካሁንም ስለ ፈሪያ ስታወሪ ዝም ያልኩሽ ስላላወቅሻትና ስላልተግባባችሁ ብዬ ነው። ከዚህ በኋላ ግን አልታገስሽ። ባክሽ እንደ ቤት ኑሪ። ምን የልጅ አንሶ ጭራሽ ከኔ ጋር ልታወዳድራት ነው? ህይወት ታዴ ሰላም ናችሁ? ልጄ መጣሽ? ሰላም። ስለ እንግዳው እያወራን ነው። እኔም እየወጣሁ ነው። በቃ በጊዜ ለመምጣት እሞክራለሁ። እንግዳውን አብረን እንቀበለዋለን። እሺ አታስቢ፣ እንደፈለግሽ ቆይተሽ መምጣት ትችያለሽ። እሺ በቃ ታዴ እየወጣሁ ነው። ቆይ ግን ልብስሽን አትቀይሪም? አይ ችግር የለም። አያቶች ሰላም በይልኝ። እሺ ታዴ ሰላም እልልሃለሁ። ቆይ ግን ታዴ አያቶቿን ግን ታውቃቸዋለህ? ፈሪያ ብዙ ግልጽ አይደለችም። ለነገሩ ልክ ነህ፣ ብዙም ግልጽ አይደለች። ወዴት ነው? መጣሁ ሱቅ ነኝ። ህይወት ወዴት ነው እንደዚህ የምትጣደፈው? አባ ሱቅ። ታዲያ ለሱቅ ነው እንደ ይሄ ሁላ ሩጫ? እንግዳ እንዳለብን አረሳሽውም አይደል? ውይ ይሄ ትልቅ እንግዳ እንደው መጥቶ ባየሁት። አልጓጓም ለማለት ነው? አልዋሽህም፣ ጓጉቻለሁ። ግን ቆይ ማን ነው? ምንድን ነው? ለምንድን እንደዚህ የምንጠብቀው? የጠየቅሽውን እንግዳው ሲመጣ ሁሉም ይመልስልሻል። የሚያምሩ እንዲሆን እንዴ? ምን አልሽ መና? የሚያምሩ እንዲሆን እንዴ? ምን አልሽ መና? አይ ምንም። በቃ ገብቼ ልዘጋጃጅ አይደል? መምጫው ከደረሰ በእርግጠኝነት መምጫው ደርሷል። ቆይ እቺ ልጅ ግን ማን ናት?
የሆነ ነገርማ አለ። ሚስጥርሽን የደረስኩበት ቀን መንቅሬ ነው ከቤት ማውጣሽ። ሄሎ እቴ፣ አረ እየመጣሁ ነው። አላመንሽኝም አይደል? አባቴ ሞት እየመጣሁ ነው። አያቴ የምን ሻንጣ ነው? እኔ እዚህ ቤት የመጣሁት ለትልቅ ጉዳይ ነው። እሱን ደግሞ አንቺም ጠንቅቀሽ ታውቂዋለሽ። በቃ ታገሽኝ። ይሄን ያህል ዓመት ታግሰሽኝ የለ እንዴ? አሁን ትንሽ ጊዜ ነው የቀረኝ። ሁሉም ነገር ይስተካከላል። እሺ